ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ወንድማችሁ ፓስተር እንድሪያስ ነኝ። እግዚአብሔር ስሙ የተባረከ ይሁን። ዛሬ ጥልቅና ጠቃሚ ጉዳይ የያዘውን የእግዚአብሔርን ሐሳብ አቀርብላችኋለሁ። እግዚአብሔር ይባረክ። ይሄ ጉዳይ በጣም አስፈላጊና የጊዜው መልእክት ነው ብዬ አስባለሁ። ክብር ለኢየሱስ ይሁን። በጎ ሥራ ዘመን ተሻጋሪ ባለታሪክ ያደርጋል በሚል ነው ዛሬ ስለ በጎ ሥራ ከእናንተ ጋር የእግዚአብሔር ቃል እንካፈላለን። እግዚአብሔር ስሙ የተባረከ ይሁን። ሃሌሉያ። እንጸልያለን። ቅዱስ 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 እግዚአብሔር አባት ሆይ እናመሰግንሃለን፣ እናከብረሃለን። ጌታ ሆይ ስለበዛልን ምሕረት፣ ስለበዛልን ቸርነት፣ ስለበዛልን በጎነት ስምህ ይባረክ። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነውና ርኅራኄው አያልቅም ተብሎ እንደተጻፈ አባት ሆይ ያልጠፋነው ካንተ ምሕረት የተነሳ ስለሆነ ስምህ ይባረክ። ብዙ የሚያጠፉ ነገሮች እያሉ እኛ ግን ያልጠፋነው ካንተ ምሕረት የተነሳ ስለሆነ ስምህ ይባረክ። አባት ሆይ በተፈጥሮ አደጋ፣ በሰው ሰራሽ፣ በጨለማ አሰራር፣ በበሽታ፣ በተለያየ መንገድ የሚያጠፉ ነገሮች እያሉ እኔና ወንድሞቼ፣ እኔና እህቶቼ፣ እኔና አባቶቼ፣ እኔና እናቶቼ፣ እኔና ወጣቶች በሙሉ ጌታው ያልጠፋ ነው ካንተ ምሕረት የተነሳ ነውና ስምህ ይባረክ። እናመሰግንሃለን አባት ሆይ ዛሬ ደግሞ ጌታ ሆይ መልካም ነገር ደግሞ ስለሚሆንልን ስምህ ይባረክ። በቃልህ ጌታ ሆይ በቃልህ ደግሞ ሕይወታችን ስለምታነጻ፣ በቃልህ ሕይወታችን ስለምታድሰው፣ በቃልህ እግዚአብሔር አቅጣጫችን ስለምትቀይረው፣ በቃልህ አስተሳሰባችን ስለሚቀየር፣ በቃልህ ሕይወታችን ስለሚቀየር፣ በቃልህ አገልግሎታችን ስለሚቀየር፣ በቃልህ እግዚአብሔር ሆይ ዘመናችን ስለሚቀየር እናመሰግንሃለን። ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ተብሎ ተጽፏል። ቃልህ ፈዋሽ ነው ጌታ ሆይ ይሄ የሚፈውሰው ቃል ይምጣልን። አባት ሆይ በቃልህ አስተምረን ጌታ ሆይ ለሰሚው ጸጋን እንድትሰጥ እኔንም ባሪያ ደግሞ እንድትረዳኝ ጸልያለሁ። ጸጋ እንዲበዛልኝ ጸልያለሁ። ይሄንን የአንተን የልብን ሐሳብ እንዳስተላልፍ አሁንም እግዚአብሔር ሆይ ጸጋ እንዲያግዘኝ ጸልያለሁ። ክብር ሁሉ ለአንተ ይሁን። በደም ሸፍነን ሐሳብን የሚበታትን የበቀል መንፈስ ሁሉ በስም ሥልጣን ይመታ። በሥጋ አስቀምጦ አይምሮን ወደ ውጭ የሚያረግ ሐሳብን የሚበታትን ሐሳብን የሚሰርቅ ክፉ ድምፆች ሁሉ የተከለከለ እንዲሆን ጸልያለሁ። በጌታ በኢየሱስ ስም ያንተን ሐሳብ እንዳንቀበል፣ ያንተን ድምፅ እንዳንሰማ፣ የተለያዩ አጋንንታዊ የሆነ ድምፅ፣ ሰዋዊ የሆነ ድምፅ፣ የሁኔታ ድምፅ አሁን ጸጥ እንዲሉ ጸልያለሁ። በኢየሱስ ስም ካንተ ውጭ የሆነ ድምፅ ሁሉ አሁን ከዙሪያችን ላይ እንዲበተኑ እንጸልያለን። እግዚአብሔር ሆይ ስምህ ይባረክ። አባት ሆይ አሁን ደግሞ በቃል አስተምረን። ክብር ላንተ ይሁን በኢየሱስ ስም አሜን፣ አሜን፣ አሜን። እግዚአብሔር ስሙ የተባረከ ይሁን። ዛሬ የማካፈላችሁ ስለ በጎ ሥራ፣ በጎ ሥራ ዘመን ተሻጋሪ ባለታሪክ ያደርጋል በሚል ነው። በጎ ሥራ ዘመን ተሻጋሪ ባለታሪክ ያደርጋል። ሃሌሉያ። እግዚአብሔር ስሙ ይባረክ። በጎ ሥራ ማለት ምን ማለት ነው? በጎ ሥራ ማለት ምን ማለት ነው የሚለውን እናያለን። በጎ ሥራ ማለት ከእግዚአብሔር ጋር ባለን ኅብረት የሚፈልቅ ነው። አሜን። በጎ ሥራ እግዚአብሔርን የሚያከብር ሰውንም የሚጠቅም ድርጊት ማለት ነው። አሜን። እግዚአብሔርን የሚያከብር እንደገና ደግሞ ሰውን ደግሞ የሚጠቅም ድርጊት ማለት ነው። ለዚህ ነው የእግዚአብሔር ቃል በኤፌሶን ምዕራፍ 2 ላይ ቁጥር 10 ላይ የእግዚአብሔር ቃል ሲናገር እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ይላል። እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእጁ ሥራዎች ነን ይላል። ክብር ለኢየሱስ ይሁን። እግዚአብሔር አስቀድሞ ያዘጋጀ መልካሙን ሥራ እንድንሰራ፣ አሜን፣ መልካሙን ሥራ እንድንሰራ በክርስቶስ ኢየሱስ ምን አድርገናል ይላል? ተፈጥረናል። አያችሁ፣ በጸጋ በእምነት ድናቸዋል ይላል ከላይ። እኛ ግን ለበጎ ሥራ በክርስቶስ ኢየሱስ አለ ተፈጥረናል።
በጸጋ ድነናል፣ በእምነት ድነናል። ነገር ግን ለበጎ ሥራ ግን በክርስቶስ ኢየሱስ ግን ተፈጥረናል። ክብር ለኢየሱስ ይሁን። በጎ ሥራ የመዳኛ ወይ ደግሞ የድነት ምክንያት አይደለም፣ የምንድንበት አይደለም። ነገር ግን የድነት ፍሬም ማለት ነው በጎ ሥራ። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ በክርስቶስ የዳነ ለበጎ ሥራ ምን አድርጓል? ተጠርቷል። በክርስቶስ የዳነ ለበጎ ሥራ ተጠርቷል። የእግዚአብሔር ቃል በቲቶ ምዕራፍ 3 ላይ የእግዚአብሔር ቃል እንደዚህ ይላል፣ በእግዚአብሔር ያመኑት መልካሙን ለማድረግ ራሳቸውን አሳልፈው ይሰጡ ዘንድ እነዚህን ነገሮችን አስረግጠህ እንድትናገር እፈልጋለሁ። ይህም መልካምን ለማንኛውም ሰው የሚጠቅም ነው ይላል ሐዋርያ ጳውሎስ። የሚነግረው ነገር ይሄ ነው። በእግዚአብሔር ያመኑት መልካሙን ነገር ለማድረግ ራሳቸውን አሳልፈው ይሰጡ ዘንድ እነዚህን ነገሮችን አስረግጠህ እንድትናገር እፈልጋለሁ። አስረግጠህ እንድትናገር ምኑን? ራሳቸውን ለመልካም ሥራ አሳልፈው እንዲሰጡ፣ መልካሙን ለማድረግ ራሳቸውን አሳልፈው እንዲሰጡ እንድትናገር እፈልጋለሁ አለ። ክብር ለኢየሱስ ይሁን። ማቴዎስ ምዕራፍ 5 ላይ ቁጥር 5 ላይ ማቴዎስ ምዕራፍ 5 ቁጥር 16 ላይ ሲናገር ምንድነው የሚለው? መልካሙን ስራቸውን አይተው በሰማይ ያለውን አባታቸውን እንዲያከብር። ሃሌሉያ። መልካሙን ስራቸውን አይተው በሰማይ ያለው አባታቸውን ያከብሩ ዘንድ ብርሃናችሁ በሰው ፊት ሁሉ ምን ይበላል? ይብራ አለ። እግዚአብሔር ይመስገን። አያችሁ፣ ለዚህ ነው ያዕቆብ ምዕራፍ 2 ላይ ቁጥር 17 እምነት ብቻ ቢሆን ስራ ካልኖረ አለ የሞተ ነው አለ። ያችሁ ለበጎ ስራ እኔና እናንተ ተጠርተናል። ክብር ለኢየሱስ ይሁን። በጎ ስራ የዳነ ሰው ተፈጥሯዊ መገለጫ ነው ወገኖች። በጎ ስራ ለሚያምኑም ለማያምኑ ለሁሉም በጎ ስራ እንድናደርግ ወገኖች በክርስቶስ ኢየሱስ ተፈጥረናል። ስለዚህ በጎ ስራ የዳነ ሰው ተፈጥሯዊ መገለጫ ነው። በጎ ስራ የፍቅር ምላሽ ነው። እግዚአብሔር አስቀድሞ ወዶናል። ስለዚህም እኔና እናንተ ምን እናደርጋለን? እንሰራለን። አሜን። በጎ ነገር በማድረግ በዙሪያችን ባሉ ሰዎች፣ በጎረቤቶቻችን አብረውን በሚሰሩ፣ አብረውን በሚማሩ፣ አብረውን በሚወጡ በሚገቡ ወገኖች ለበጎ ስራ እኔና እናንተ በክርስቶስ ስለተፈጠርን ለበጎ ስራ መነሳት አለብን። ሃሌሉያ አሜን። እግዚአብሔር እንድንወደው አንሰራም፣ እርሱ ስለወደደን ግን እንሰራለን። ክብር ለኢየሱስ ይሁን። አሜን። እሱ ስለወደደን ነው የምንሰራው። እግዚአብሔር ስሙ የተባረከ ይሁን። ወገኖች ዛሬ ይሄንን መልእክት ይሄ በጎ ስራ የጠፋበት ዘመን፣ ይሄ በመጨረሻው ዘመን አሁን ይሄ በጎ ስራ ከቤተ ክርስቲያን ከቅዱሳን ከእያንዳንዳችን ሕይወት እየጠፋ እየመጣ ያለ ነገር ነው። ዛሬ እግዚአብሔር በዚህ በቃሉ ሊያስነሳን ይፈልጋል። ሃሌሉያ። በጎ ስራ ወገኖች መታወቂያችን እሱ ነው። ስለዚህ በጎ ስራ ዘመን ተሻጋሪ ባለታሪክ ያደርጋል። በጎ ስራ ከበጎ ሕሊና የሚመነጭ የእምነት መገለጫ ነው ወገኖች። በጎ ስራ ከበጎ ሕሊና የሚመነጭ የእምነት መገለጫ ነው። ስለዚህ በጎ ሕሊና ሲኖረን ነው መልካም ነገር፣ በጎ ነገር መስራት የምንችለው። ምክንያቱም ከውስጥ ወደ ውጭ ነው መገለጥ ስላለበት። ስለዚህ ከበጎ ሕሊና የሚመነጭ ነው፣ የእምነት መገለጫ ነው። በጎ ስራ ከበጎ ሕሊና የሚመነጭ የእምነት መገለጫ ነው። ልድገመው። በጎ ስራ ከበጎ ሕሊና የሚመነጭ የእምነት መገለጫ ነው። በጎ ስራ ከእግዚአብሔር የሚመነጭ ነው። ክብር ለኢየሱስ ይሁን። አያችሁ፣ በጎ ስራ ከእግዚአብሔር የሚመነጭ ነው። ስለዚህ ከእግዚአብሔር የተካፈልነውን ነው፣ ያንን ነው የምናሳየው። ስለዚህ እግዚአብሔር በበጎ ስራ
የበጎ ሁሉ ምንጭ እግዚአብሔር ስለሆነ እኔና እናንተ ደግሞ ከእግዚአብሔር ስለተፈጠርን የእግዚአብሔር መለኮታዊ ባህሪ ስለተካፈልን ነው ይሄንን በጎ ስራ የምናሳየው። በጎ ስራ ከእግዚአብሔር የመነጨ ነው። ክብር ለኢየሱስ ይሁን። ስለዚህ ከእግዚአብሔር የተካፈልነውን ይሄን በጎ ነገር ለቤተሰቦቻችን፣ ለጎረቤቶቻችን፣ ለማይቀበሉን፣ ለማይሰሙን ወገኖቼ በተለያየ ምክንያት ውስጥ ላሉ ሰዎች በበጎ እንድንገለጥ እግዚአብሔር ይፈልጋል። በጎ ስራ ለሚያደርጉ ሁሉ ያለ ሮሜ ምዕራፍ 2 ላይ ቁጥር 10 ላይ እንደዚህ ይላል፣ በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላም ይሁንላቸው ይላል። ሃሌሉያ። ምን ይሁንላቸው? በጎ ስራ ለሚያደርጉ ሁሉ ምን ይሁንላቸው? ምስጋናና ክብር ሰላም ይሁንላቸው። 1 ምስጋና፣ 2 ክብር፣ 3 ሰላም ይሁንላቸው። ምን ለሚያደርጉ? በጎ ስራ ለሚያደርጉ። ሃሌሉያ። ክብር ለኢየሱስ ሲሆን አያችሁ፣ በጎ ስራ ለሚያደርጉ ሁሉ ምስጋና፣ ክብር፣ ሰላም ይሆንላቸዋል። አሜን። ዛሬ ወንድሞቼ፣ እህቶቼ በጌታ በኢየሱስ ስም ለበጎ ስራ ተጠርተን ሳለ ግን በጎ ስራ ማድረግ ላቆምን ሰዎች ዛሬ መልእክት አለኝ። እግዚአብሔር ለዚህ ነው የጠራን ወገኖቼ። እንነሳል። በጎ ስራ ለመስራት በጎ ነገር ለማድረግ መነሳት አለብን። በጎ ስራ የሚሰሩ ሁሉ በሰውም በእግዚአብሔር ፊትም ሞገስ አላቸው። በጎ ስራ የሚሰሩ ሁሉ አያችሁ፣ በእግዚአብሔር ፊት በሰው ፊት ሞገስ ማግኘት የምንችለው ወገኖቼ በበጎ ስራ ስንገለጥ ነው። እውነት ነው፣ በክርስቶስ ኢየሱስ በኩል ሞገስን አግኝተናል። ነገር ግን በበጎ ስራችን ደግሞ ወገኖች ተቀባይነትን፣ ተወዳጅነትን፣ ተሰሚነትን፣ ተደማጭነትን፣ ተፈላጊነት የሚመጣው በእግዚአብሔርም በሰው ፊትም በጎ ስራ ስንሰራ ነው። በጎ ስራ የሚሰሩ ሁሉ በሰውም በእግዚአብሔር ፊትም ሞገስ አላቸው። ሃሌሉያ። ሞገስ አላቸው። መጽሐፍ ቅዱስ ሳንታክት በጎ እንድንሰራ ያስተምረናል። የእግዚአብሔር ቃል በቃ ሳንታክት በጎ ነገር እንድናደርግ የእግዚአብሔር ቃል ያስተምረናል ወገኖቼ። ሃሌሉያ። በጎ ለመስራት ጥበበኛ መሆን ያስፈልጋል ወገኖቼ። ከበጎ ነገር ጋር መተባበር ያስፈልጋል። ለዚህ ነው ሮሜ ምዕራፍ 12 ላይ ቁጥር 9 ላይ የእግዚአብሔር ቃል እንደዚህ ይላል፣ ፍቅራችሁ ያለ ግብዝነት ይሁን፣ ክፉ የሆነውን ተጸየፉት፣ በጎ ከሆነው ነገር ጋር ተቆራኙ። በጎ ከሆነው ነገር ጋር ምን አድርጉ? ተቆራኙ። ከበጎ ነገር ጋር ምን አድርጉ? ተባበሩ። ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ለሥራ ከመትጋት አትለግሙ ይላል። ክፉ ነገር ተጸየፉት፣ ከበጎ ነገር ጋር ምን አድርጉ? ተባበሩ። በጎ ከሚሰሩ ጋር አብራችሁ ምን አድርጉ? ተባበሩ። በጎን ለማከናወን በሚነሱ ጋር አብራችሁ መተባበር አለባቸው። አንድ ሰው በጎ ነገር ለማድረግ ሲነሳ እኔና እናንተ መተባበር አለብን ወገኖች። ተቃዋሚ መሆን የለብንም። አብረን አገራዊ ቢሆን ግላዊ ቢሆን ማንኛውም ነገር ቢሆን አብረን ልንተባበር ይገባል። ከበጎ ነገር ጋር መተባበር ጳውሎስ እያለ ያለው ይሄን ነው። ከበጎ ነገር ጋር ምን አድርጉ አለ? ተባበሩ አለ። ሃሌሉያ። በጎ ለመስራት ጥበበኛ መሆን ወገኖች፣ በጎ ነገር ለመስራት ጥበበኛ መሆን ያስፈልጋል። ክብር ለኢየሱስ ይሁን። ለበጎ ስራ መብዛት አለብን። ለዚህ ነው ሁለተኛ ቆሮንጦስ ላይ የእግዚአብሔር ቃል እንደዚህ ይላል። ሁለተኛ ቆሮንጦስ ላይ ምዕራፍ 9 ቁጥር 8 ላይ እንደዚህ ይላል። ሁል ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ሥራ ሁሉ እንድትትረፈረፉ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል ይላል። ሃሌሉያ።
አሜን። ለበጎ ሥራ መብዛት። እዚህ ጋር ጳውሎስ ሲናገር ምን አለ? ሁል ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ አለ ለበጎ ሥራ ሁሉ እንድትትረፈረፉ እግዚአብሔር ጸጋውን ሁሉ ሊያበዛላችሁ ይችላል። ለበጎ ሥራ መትረፍረፍ መብዛት ይሆንልን። አሜን። መብዛት ይሆንልን። ክብር ለኢየሱስ ይሁን። ሃሌሉያ። በበጎ ሥራ ፍሬ ማፍራት ያስፈልጋል ወገኖቼ። በበጎ ሥራ ፍሬ ማፍራት አለብን። ቆላስይስ ምዕራፍ 1 ቁጥር 10 ላይ ሃሌሉያ፣ በበጎ ሥራ ፍሬ ማፍራት ይሆንልን። ጳውሎስ ለቆላስይስ እያላቸው ያለው ይሄ ነው። ጳውሎስ ለቆላስይስ አማኞች ይሄን ነው የሚነግራቸው። በበጎ ሥራ ፍሬ እንድታፈሩ ይላቸዋል። እንድታፈሩ ይላቸዋል። ቁጥር 10 ላይ ደግሜ ላንብበው። እንደዚህ ይላቸዋል፣ የምንጸልየው ለጌታ እንደሚገባ እንድትኖሩና በሁሉም ደስ እንድታሰኙት ነው። ይኸው በመልካም ሥራ ሁሉ ፍሬ እያፈራችሁ፣ በመልካም ሥራ ሁሉ ፍሬ እያፈራችሁ። ሃሌሉያ። በበጎ ሥራ ፍሬ ማፍራት ይሆንልን ወገኖቼ። በበጎ ሥራ ፍሬ ማፍራት ያስፈልጋል። ያ ብቻ አይደለም፣ በጎ ለመስራት አለመታከት። በበጎ ሥራ ፍሬ ማፍራት አለብን። እንደገና ደግሞ በጎ ለመስራት ደግሞ መታከት የለብንም። ኤፌሶን ምዕራፍ 6 ላይ ቁጥር 9 ላይ እናንተም ጌቶች ሆይ ዛቻቸውን ትታችሁ እንዲሁ አድርጉላቸው። በጎ ለመስራት አለመታከት ነው። እናንተ ጌቶች ሆይ ዛቻቸውን ትታችሁ እንዲሁ አድርጉላቸው። በእነርሱና በእናንተ ላይ የሚገዛው ጌታ በሰማይ እንዳለ ለሰው ፊትም እንዳያዳላ ታውቃላችሁ። እንግዲህ ለሚያሰሯቸው ለአለቆቻቸው ከስር ላሉት ሰዎች ጳውሎስ እንደዚህ አድርጉ፣ ሳትታክቱ መልካም ነገር አድርጉ እያለ ነው እየተናገረ ያለው። እናንተ ጌቶች ሆይ ዛቻቸውን ትታችሁ የምትዝቱን ዛቻ በእነሱ ላይ የምታደርጉትን ነገር ትታችሁ እንዲሁ አድርጉላቸው፣ እንዲሁ በጎ ነገር አድርጉላቸው። በእነርሱና በእናንተ የሚገዛ ጌታ በሰማይ እንዳለ ለሰው ፊት ደግሞ እንደማያዳላ ታውቃላችሁ። በእናንተና በእነሱ መካከል ጌታ አለ። ስለዚህ በጎ ነገር ምን አድርጉ። እናንተ ጌቶች፣ እናንተ ባለሀብቶች፣ እናንተ መሪዎች ሳትታክቱ አድርጉ ከስር ላሉት ሰዎች እያለ ጳውሎስ ይናገራል። በበጎ ሥራ ባለጠጋ መሆን ያስፈልጋል። በበጎ ሥራ ፍሬ ማፍራት አለብን። በጎ ለመስራት አለመታከት፣ እንዲሁም ደግሞ የበጎ ሥራ ደግሞ ባለጠጋ መሆን ያስፈልጋል። ሃሌሉያ። አንደኛ ጢሞቴዎስ ላይ ምዕራፍ 6 ላይ ከ18 እስከ 19 እንደዚህ ይላል፣ እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሠረት የሚሆንላቸውን መዝገብ እየሰበሰቡ መልካሙን እንዲያደርጉ በበጎ ሥራ ባለጠጎች እንዲሆኑ ሊረዱና ሊካፈሉ የተዘጋጁ እንዲሆኑ ምከራቸው። የበጎ ሥራ ባለጠጋ መሆን፣ በበጎ ሥራ ባለጠጋ መሆን፣ ይሄንን ነው ሐዋርያ ጳውሎስ ለጢሞቴዎስ ንገራቸው ይለዋል። ንገራቸው ይላል። እውነተኛ ሕይወትን ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሠረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ፣ ስሙ፣ መልካምን እንዲያደርጉ በበጎ ሥራ ምን እንዲሆኑ? ባለጠጎች እንዲሆኑ። በበጎ ሥራ ባለጠጋ መሆን ይቻላል። የበጎ ሥራ ባለጠጋ መሆን እንዲችሉ እያለ ጳውሎስ ይናገራል። ስለ በጎ ሥራ ወገኖቼ መከራን መቀበልም አለ። ሰዎች በጎ ሥራ ሰርታችሁ በጎ ነገር አድርጋችሁ የሚሰጡት ምላሽ እናንተ ባረጋችሁት ሌላው ተቃራኒ ሊሆን ይችላል። ግን ስለ በጎ ሥራ መከራን መቀበል ደግሞ እንዳለ ደግሞ ልናቅ ይገባል። ስለ በጎ ሥራ መከራን መቀበል እንዳለ
አንደኛ ጴጥሮስ ላይ ምዕራፍ 3 ላይ እንደዚህ ይላል። ቁጥር 17 ላይ የእግዚአብሔር ቃል እንደዚህ ይላል። ይኸውላችሁ የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋል። ስለ በጎ ሥራ መከራን መቀበል ይሻላችኋል እያለ ጳውሎስ ይናገራል። ሦስተኛ ዮሐንስ ላይ ምዕራፍ 1 ላይ በጎውን ስለ መምሰል ሐዋርያው ዮሐንስ ለጋይዮስ የሚነግረው ነገር አለ። ሦስተኛ ዮሐንስ ላይ እንደዚህ ላይ ቁጥር 11 ላይ ወዳጄ ሆይ በጎ የሆነውን እንጂ ክፉን አትምሰል፣ በጎን መምሰል። አያችሁ፣ ያ ብቻ አይደለም። ያወቅነውን በጎ ሥራ አለመፈጸም የሚያመጣው ውጤት ምንድን ነው ካልን ኃጢአት ነው። ያወቅነውን በጎ ሥራ አለመፈጸም፣ በጎ ማድረግ ስንችል አልፈን ስንሄድ በጎ ነገር ማድረግ እንዳለብን ውስጣችን እያወቀ ሕሊናችን እያወቀ ያንን ዛሬ ነገ በማለት ወገኖች ማድረግ ስንችል አለማድረግ ያ ኃጢአት ነው። ያወቅነውን በጎ ሥራ አለመፈጸም የሚያመጣው ውጤት ምንድን ነው ካልን ኃጢአት ነው ወገኖቼ። ያዕቆብ 4:17 ላይ ሲናገር በጎ ለማድረግ አውቆ አለ ለማይሰራ ኃጢአት ነው አለ። በጎ ለማድረግ አውቆ ለማይሰራ ኃጢአት ነው። እየተራበ እያያችሁ እየተቸገረ እያያችሁ እናንተ እኔና እናንተ እስኪጠይቀን ነው የምንጠብቀው። ኖ ማድረግ ስንችል መሆን ስንችል መቆረጥ ስንችል መርዳት ስንችል ማገዝ ስንችል ነገር ግን በማናደርግበት ሰዓት ወገኖቼ መጽሐፍ ቅዱስ ሲናገር ያ ኃጢአት ነው ይለዋል መጽሐፍ ቅዱስ። ታውቃላችሁ ወገኖቼ በጎ ሥራ ስናደርግ ከዛኛው አካል ምላሽን ጠብቀን አይደለም እናረገው። ምላሽን መጠበቅ የለብንም። የክርስቶስ ልብ ስላለን ምላሽ ሳንጠብቅ እንደ ሩት ከኑኃሚን ምንም ነገር እንዳልጠበቀች በሩት ላይ በጎ ነገር እንደሰራች ዋጋ የሚያስከፍላትን ሁሉ እየከፈለች ወገኖቼ በጎ ሥራ በመስራቷ ኢየሱስ ሐረግ ውስጥ ነው የገባችው። ክብር ለኢየሱስ ይሁን፣ አሜን። ስለዚህ ወገኖቼ በጎ ሥራ ምን ያካትታል ካልን ፍቅርን ለሰዎች፣ ድሆችን መርዳት፣ ታማኝነት፣ ቅድስና፣ ምስክርነት፣ የክርስቶስን ባህሪ መምሰል ነው። አያችሁ በጎ ሥራ እነዚህ ነገሮችን ሁሉ ያካትታል። ሃሌሉያ። ስለዚህ ወገኖች በጎ ሥራ ስናደርግ ምላሽ መጠበቅ የለብንም። ምላሽ ሳንጠብቅ ነው በጎ ሥራ የምንሰራው ማድረግ ያለብን። እግዚአብሔር ስሙ ይባረክ። ሃሌሉያ። ግን በጎ ሥራ ስንሰራ አያችሁ በጎ ነገር ስናደርግ መልካም ምላሽን ባይመለስም በጎ ሥራ ግን ለማድረግ ግን እኔና እናንተ ተጠርተናል። ክብር ለኢየሱስ ሲሆን እግዚአብሔር ስሙ ይባረክ። ስለዚህ በጎ ሥራ ምን ያካትታል ካልን ፍቅር ለሰዎች፣ ድሆችን መርዳት፣ ታማኝነት፣ ቅድስና፣ ምስክርነት፣ የክርስቶስ ባህሪን መምሰል ነው። አያችሁ በጎ ሥራ እነዚህ ነገሮችን ያካትታል። ክብር ለኢየሱስ ሲሆን ሃሌሉያ። ወገኖች እግዚአብሔር ከሕይወታችን የሚፈልገው ፍሬ በጎ ሥራ ነው። እግዚአብሔር ከሕይወታችን የሚፈልገው በጎ ሥራ ነው። በጎ ሥራ የሚሰሩ ሕይወታቸው ወገኖቼ ካለፈ በኋላ መልካም ሥራቸው ለመጪው ትውልድ ሁሉ ሲያስተምር አርያነታቸው ሲናገር ይኖራል። በጎ ማድረግ የሁል ጊዜ ተግባር ነው ወገኖች፣ የአንዳንድ ጊዜ አይደለም፣ የሁል ጊዜ። በጎ ሥራ የጊዜ ገደብ የለው። አሜን። በጎ ሥራ የጊዜ ገደብ የለው። ሰው በዘመኑ ሁሉ በጎን ሊያደርግ በክርስቶስ ኢየሱስ ዳግም ተፈጥሯል። ሃሌሉያ። እግዚአብሔር ይባረክ ወገኖቼ። እግዚአብሔር ለበጎ ሥራ እንድንነሳሳ እግዚአብሔር ይሄን ቃል ወደ እኔና ወደ እናንተ እንዲመጣ እግዚአብሔር አድርጓልና እግዚአብሔር በጌታ በኢየሱስ ስም ውስጣችን ለበጎ ሥራ ይነሳሳ። ከዚህ ቀደም በበጎ ሥራ የምትታወቁ ሰዎች ምላሹ መልካም ስላልሆነ በጎ ማድረግ ያቆማችሁ፣
ከዛኛው አካል በጎ ነገር ምን ላይ ስላልተቀበላችሁ በጎ ነገር ማድረግ ያቆማችሁ ዛሬ በኢየሱስ ክርስቶስ ወገኖቼ እግዚአብሔር በምንም እንድትቆሙ አይፈልግም። እኔና እናንተ በክርስቶስ ኢየሱስ ለበጎ ሥራ ተጠርተናል። ሃሌሉያ! እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን። ክብር ሁሉ በሰማይ በምድር ላንተ ይሁን። አባት ሆይ በቃል ስለተናገርከን በቃል እግዚአብሔር ሆይ እንደገና በክርስቶስ ኢየሱስ የተፈጠርንበትን ዓላማ ስላሳየህን ስም ይባረክ። ለበጎ ሥራ እግዚአብሔር ሆይ መነሳሳት ይሁን። ለበጎ ሥራ እግዚአብሔር ውስጣችን እንድታነሳሳ፣ ለበጎ ሥራ በጎ ሕሊና እንድትሰጠን በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ እኛ የተጠራነው ለዚህ ነውና ጌታ ሆይ ለበጎ ሥራ ባለጸጋ አድርገን በበጎ ሥራ እግዚአብሔር ፍሬያማ እንድታረገን እንጸልያለን። ክብር ሁሉ ለአንተ ይሆን። ስለዚህ መልካም ቃልና ስለዚህ ስለ መልካም ጊዜ እናመሰግንሃለን። ክብር ለአንተ ይሁን በኢየሱስ ስም አሜን፣ 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 አሜን። እግዚአብሔር ይባርካችሁ።